ግን ጌታ ምንም ሃይማኖት ሀገር ምን የማይገድበው ጌታ ነው ያለው። የትም የማይገደብ ብቻውን አዳኝ ብቻውን የሚያድነው ኢየሱስ ክርስቶስ ስሙ ይባረክ፣ እግዚአብሔር ይባረክ። ለሁላችሁም ነግረው 15 ዓመት ማለት ነው የፈለኩትን ቃላት ማውጣ ሰው ነኝ። ማንንም ማልፈራ ጌታ ይቅር ይበለኝ እና ማንንም በሰው ደረጃ የፈራሁት እኔ በህይወቴ አይደለምና ያንበረከከኝ ምን ያልኩት ኢየሱስ ክርስቶስ ብቻ ለሱ ተንበረከኩኝ። እግዚአብሔር ይባረክ። እግዚአብሔር በመጨረሻ ላይ የተርኒንግ ፖይንት የሆነብኝ ምንድነው? የሆኑ አባት ይናገራሉ። ምን የሚል ንግግር ነው የተናገሩት? ኢየሱስ የዓለም ብቸኛው ቤዛ ነው ብለው ተናገሩ። እኔ ከማምንበት በሃይማኖት በነበርኩበት በኦርቶዶክስ ተዋህዶ ቤተክርስቲያን ማለት ነው እሳቸው ተናገሩ። ለኔ ደግሞ ምንድነው የሆነው? ብዙ ሰዎች ያንን ሜሴጅ ላኩልኝ። አንዳንዶቹ ምንድነው የምትለው በዚህ ጉዳይ ላይ፣ አንዳንዶቹ ደግሞ እስቲ በእኛ ቋንቋ እንለዋለን ላስላስ አርጋቸው የሚባል ነገር መጣ። ከዛ አየሁት ደጋግሜና እኔ የፈለገ ነገር ቢሆን በኢየሱስ ክርስቶስ ተደራድሬ አላቅም። የግል አዳኛ አላረኩትም ብዬ ነው የማስበው፣ ግን ተደራድሬበት አላቅም። ኢየሱስን ያመለከ እንዴት ነው ሊገፋ የሚችለው? እንዴት ነው በመጥፎስ የሚነሳው የሚለው ነገር ውስጤ ገባ። ከዛ እንኳን ክፉ ላወጣ በሳቸው ላይ እኔን ራሱ ጌታ አግኝቶኝ ይሄው ለምስክርነት አበቃኝ። እኔ በጣም አድርጌ ጌታን አመልከዋለሁ። ጌታ እና ለሁሉም ቀን አለው፣ ሁሉም በጊዜው ነው የሚሆነው ብዬ አስባለሁና እግዚአብሔር አምላክ ከዛ በኋላ ያለኝ ነገር የሳምንት ጊዜ ሰጠው። መልሱን ፈልጋለሁ። የዓለም ቤዛ ኢየሱስ ክርስቶስ ብቻና ብቻ እንደሆነ ሌላ ነገር እንደሌለ መስክሩልኝ ብዬ ተናገርኩኝ። መልስ የሚሰጥ የለም። ከዛ በኋላ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ ተቀበልኩት በደስታ። የሚገርመው የበርዝዴይ ጊዜ ነው፣ አረሳውም በጭራሽ ማረሳው። የፋሲካ ቀን የኔ የበርዝዴይ ቀን ነበረ። ኢዛኔ ነው እንግዲህ ጌታ በኔ ላይ የሰራው። እግዚአብሔር ይባረክ። ለሁላችሁም ነግረው 15 ዓመት ማለት ነው የፈለኩትን ቃላት ማውጣ ሰው ነኝ። ማንንም ማልፈራ ጌታ ይቅር ይበለኝ እና ማንንም በሰው ደረጃ የፈራሁት እኔ በህይወቴ አይደለምና ያንበረከከኝ ምን ያልኩት ኢየሱስ ክርስቶስ ብቻ ለሱ ተንበረከኩኝ። እግዚአብሔር ይባረክ። እግዚአብሔር በዚህ አጋጣሚም የተወደደች ፕሮፌት ሊሊ ቼክ አረኩኝ። ገባውና ፔጇን ሳይ ጌታ ይመስገን፣ እግዚአብሔር ይባረክ። እጅግ የሚደንቅ አገልግሎት እንደምትሰጥ አያለው እና የሷ most of the time it was in English and I was so amazed። በሴቶች ላይ ወንዶቹ ስንሰንፍ ጌታ ሴቶቹን ያስነሳው። እግዚአብሔር ይባረክ እና እጅግ አድርጌ የማመሰግንሽ ነች እና እዚህ የመጀመሪያዬ ነው። ከዚህ በኋላ ግን በእግዚአብሔር ፍቃድ ምናልባት ወደፊት የሚሆነው አይታወቅም። ይሄ ምስክርነት ነው። በነገራችን ላይ ወንጌል ሰበከ ብለው ሊሰሩበት ይችላሉ ፖለቲካ፣ ግን እኔ በምስክርነት ነው። ጌታ ፈቅዶ ወደፊት እሱን ለማገልገል እድሜን በሙሉ ተደስቼበት አርፌበት እግዚአብሔር ይባርክ። ወንድሞቼ በሙሉ እኔም ብለው የመጡ ከዳላስ አሉ፣ ከዴንቨር ኮሎራዶ፣ ከኢትዮጵያ ድረስ ከዴንቪ ኤሪያ all over the place የመጡ ወንድምናቶች እንደገና ደግሞ ቁጭ ብለው ሌሊቱን ሙሉ ከአውስትራሊያ፣ ከኢትዮጵያ፣ ከሳውዝ አፍሪካ you name it, all over Europe they're watching right now, Canada as well, watching my live all night long እና ይሄ ክብር ለኢየሱስ ይሁን፣ የኔ ክብር አይደለም። ደሩዬ ወንድሜ እና I don't got a word for you። አሜሪካ እንደመጣ ማቀው ወንድሜ ነው። አሁን ግን ጌታን አግኝቶ እሱ ራሱ ሰላሙን አግኝቷል። እግዚአብሔር ይባረክ። እህታችንም ይኸው የኦርቶዶክስ ጤና እህታችን የኦርቶዶክስ ወንድምናቶቻችን ናቸው። ሁሉም በጣም አድርጌ ነው የምወዳቸው። ቤተሰቦቼ በቤተሰቤም ኦርቶዶክስ ናቸው። ግን ጌታ ምንም ሃይማኖት
ሀገር ምን የማይገድበው ጌታ ነው ያለው። የትም የማይገደብ ብቻውን አዳኝ ብቻውን የሚያድነው ኢየሱስ ክርስቶስ ስሙ ይባረክ። እግዚአብሔር ይባረክ። የመጣችሁትን በሙሉ እግዚአብሔር ብርክ ያርግልኝ። ባሰባችሁን ነገር በሙሉ ቀድሞ ኢየሱስ ይድረስላችሁ። ብርክ በሉልኝ። እግዚአብሔር መልካሙን ሁሉ ያርግላችሁ። አሜን። ስለተሰጠኝ ጊዜ እጅግ አድርጌ አመሰግናለሁ። ተባረኩ። ሃሌሉያ ያሳይ